መልካም ነው ያለው እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ሁሉ መልካም። እንዴት ናችሁ? ዛሬ ምሳ እየሰራሁኝ ነው። አብረን እንስራ ትላላችሁ። ይሄ ሩዝ ነው። ይሄ ደግሞ በቆሎ እየተቀቀለ ነው ማለት ነው። የምር ትናንትና ሳይሆን እንዴት ደስ እንዳለኝ በጣም ነው ደስ ያለኝ። እየቀቀልኩ ነው። በዚህ ጋር ደግሞ እንቁላል ሴትያ ውስጥ ምሳ ትወዳለች። እዚህ ጋር ደግሞ ፍሽምሽ እየሰራ ነው እላችኋለሁ። የምሳችንን ሰዓት በእንደዚህ እያለቅ ነው። እና በዛ ነገር ነው እላችኋለሁ። ለጋብዛችኋል። ያዙ፣ አንዳንድ ያዙ፣ ሁላችሁም ያዙ። እዚህ ውስጥ ያላችሁ ተከታታዮች የሆናችሁ ሁላችሁም ያዙት። እና ጋብዣችኋለሁ። ሁላችሁንም እከሌ ከከሌ አላልኩም፣ ሁላችሁንም ጋብዣችኋለሁ። እና ደግሞ ዶሮ ደግሞ ከታች አለኝ። ይኸው መረቅ ደግሞ አለኝ። ጨርሻለሁ። ምሳችንን በእንደዚህ አይነት እያለቀ ነው ማለት ነው። እና እንደዛ ነው እላችኋለሁ። እና ደግሞ እችን ትመስላለች። ይመስላል የምሳችንን ስራ ይሄንን ይመስላል። በዚህ መልኩ ፈቅፈቅ እያለ ነው። ደዛ ነው እላችኋለሁ። ሀገሬን ነው ያስታወሰኝ ትናንትና የሰራው በቆሎ ነው። በነገራችን ላይ ሲጀመር እንደኛ አይጣፍጥም እኮ እንጂ እኮ ሁሉም ነገር አለ፣ ግን እንደኛ አይጣፍጥም እንጂ ሁሉም አለ መኖር። ግን የሆነ በቃ ፈታ ብላችሁ እንተናክሩትም እንደኛ ለሚሆነ ያላቁም። እና እንደዛ ነው እላችኋለሁ። እና ውድ ተመልካቾቼ እንዴት ናችሁ? ሁሉ ሰላም ነው? እንካ ሰላም ነው፣ እግዚአብሔር ይመስገን። ብርዱ ምኑ እንዴት ይዟቸዋል? የሆነ ብርዱ እንደ ጉንፋን እንደ ብርድ አድርጎ ከሳምንት በላይ ሆኖኛል። መድኃኒትም እየተጠቀምኩ ነው፣ ግን ምንም ለውጥ የለውም። ግን ይመስገን ደግሞ ትንሽ ይሻለኛል። እና እዚህ ጋር ደግሞ ፍሽምሽ እየሰራ ነው። እና ምሳ ሰዓታችንን በዚህ ነው ያለቀው። እናንተ ጋርስ እንዴት ነው? በምን አይነት መልኩ እያለቀ ነው እላችኋለሁ። ሩዜም እዚህ ጋር ፍቅፍቅ እያለ ነው። በነገራችን ላይ ሩዝ ላይ ውሃ ሲጨምሩ በትንሹ ጨምሩት። ውሃ ታብዙ እንዳይበቃ ፍርፍር ያለ ሩዝ እንዲወጣላችሁ ማለት ነው። ፍርፍር ያለ ነው የሚወጣው። እኔ ውሃ አላበዛበትም።
ውሃ አታብዙበት። ውሃ ሲበዛ ይቦካል እና እንደዛ ነው እላችኋለሁ ውዶቼ። ምንድነው ዛሬ ደግሞ ጋዜ ደካማ ነው እንዴ? ያልኩት ወስንደኝ አልፈጠረኝ። በቀጥሎት ነው የቀየርኩት ጋዝ ግን አንዳንዴ ይገጥማል። ትንሽ ጨው ስራችን ላይ የነገር ጆዘር ነው የተጠቀምኩት። የጆዘር ፊሽሚሽ ነው ዛሬ የሰራሁት። ካሮት ማለት ነው። ካሮትና ሽንኩርት ነው። ለኪሽሚሹ ይሄን ነው የምጠቀመው። እጠቀማለሁ ይሄንን የምጠቀማለሁ። አያችሁት? ፉድ ከለር ላይ የተጠቀምኩት እኔ ሁለቱን ነው የምጠቀመው። ሁለቱንም አልጨምርም፣ ግን ያው አንድ ቀን አንዱን ነው የምጠቀመው። ሁለቱንም መጨመርም ትችላላችሁ ስትጨምር ችግር የለውም። ይሄኛው ስለሚመቸኝ ይሄኛው ነው የምጠቀምኩት ብቻ። እርዱንም ይሄኛውንም መጨመር ትችላላችሁ። የበለጠ ይሄ ከለር ስለሚሰጠኝ እዚህ ፍልፍል ያለ እንዲወጣላችሁ ውሃ ለማብዛት ነው። ምንም እንትን የሚያምር ከለር ይሰጠዋል። ይሄ ፈለጋችሁ ሁለቱን ተጠቀሙት። እርድም ይሄንን አንድ ላይ መጨመር ትችላላችሁ። እኔ ግን ይበልጥ ይሄኛውን ነው የወደድኩት። አሪፍ ከለር ይሰጥልኛል። እዛ ነው እና ለማንኛውም ሰብስክራይብ፣ ላይክ፣ ኮሜንት አድርጉልኝ። እኔም በታማኝነት እመልሳለሁ። መልካም ቀን መልካም ውሎ ተመኘውላችሁ። ባይ ባይ።